የፉትቦል 26 በዓለማችን ላይ ካሉ ምርጥ የስልክ የኳስ ጌሞች አንደኛ ልንለው የምንችለው ጌም ነው። ነገር ግን ይህን ጌም ለመጫወት የግዴታ ስልካችን 4 እና ከ4 ጂቢ ራም በላይ መሆን ይጠበቅበታል። ትናንሽ ስልኮች ላሏችሁም ግን የፉትቦል 26 መጫወት ትችላላችሁ በፒኤስፒ አፕሊኬሽን። ፒኤስፒ አፕሊኬሽን የሁሉም ስልኮች ላይ መስራት የሚችል ምርጥ አፕሊኬሽን ነው። በዚህ አፕሊኬሽን ላይ የፉትቦል 26ን እንዴት ጭናችሁ እንደምትጫወቱ ዛሬ ያሳያችኋለሁ። በዚህም ጌም ላይ የተለያዩ አዳዲስ አፕዴቶች ይኖሩበታል። የተለያዩ የተጫዋቾች ማሊያና የተጫዋቾች ዝውውርም ተካተውበታል። ምርጥ ጨዋታዎችን በውስጡ አሉ። እንዴት አውርዳችሁ እንደምትጫወቱ ለማየት ቪዲዮውን እስከ መጨረሻው ማየት እንዳትረሱ። Peter Drury, and providing analysis and expert opinion alongside me will be Jim Beckley. Thanks for that, Peter. Hi everyone. It's really good on now. I'm eager for the action to start. I've made a major appointment here. What's your take on it? It's going to be a very attractive game to watch. All the grand stadia in world football. None more impressive than this. The crowd will offer them a red hot welcome. So the two starting lineup. One of those two, appreciated by those he plays with. Yeah, there's no doubt about that. For me, the perfect go-between player in that final third who links up midfield and attack. One of those nightmare scenarios for defenders not wanting to follow him into deeper space because he's just so bright, so intelligent. Yeah, well, usually he's looking to drag them out of position, and he's so good with his technical ability and vision that all of a sudden they've got a big problem. You want him in your team. It's been given offside. Well, if the defence and pushing up is accompanied with the right pressing, offsides are going to be commonplace. Shapes to shoot. Goal! A finish right from the top draw. Rafinha plays it out wide. Well, they tried to walk it in and they come away with nothing.
በቅድሚያ የጌሙን ፋይል ከኔ ቴሌግራም ቻናል ላይ ማውረድ ይኖርባችኋል። የቴሌግራም ቻናል ለማታውቁት የኮሜንት መጀመሪያው ቦታ ላይ ሊንኩን ታገኛላችሁ። እዛ ላይ ገብታችሁ የኔን ቴሌግራም ቻናል ተቀላቅላችሁ ፋይሉን ከዛ ላይ ማውረድ ትችላላችሁ። ፋይሉ እንዳይጠፋባችሁ የዚህ ቪዲዮ ተምብሊን የዚህ ቪዲዮ ፎቶ ካለበት ታች ነው የምታገኙት ፋይሉን። እነዚህ ሁለቱ ፋይሎች ናቸው። የመጀመሪያው የፉትቦል 26 PSP ኒው አፕዴት ይላል ወደ 1 GB ከምናምን ነው። ሁለተኛው ደግሞ ጥራት ማስተካከያው ነው 12 KB ናት። እነዚህን ሁለት ፋይሎች አውርዳችሁ መጨረስ አለባችሁ በቅድሚያ። እናም PSP አፕሊኬሽን ከሌላችሁ PSP አፕሊኬሽን ከፕሌይ ስቶር ላይ ማውረድ ይኖርባችኋል። ከዛም ካወረዳችሁ በኋላ PSP አፕሊኬሽኑን ከፍታችሁ ተመልሳችሁ ስትመጡ እንደዚህ አይነት ፋይል ታገኛላችሁ። PSP የሚል የራሱን ፋይል ሰርቶ ታገኙታላችሁ። ከዛም ውስጡ ትገቡና እነዚህን ሶስት ፋይሎች ትደልታላችሁ። ጌም፣ ሴቭ ዳታ እና ቴክስቸር። እነዚህ የምትደልቱት ሌላ ጌም ካለው አንድ ላይ መሄድ ስለማይችል ነው። ሌላ የኳስ ጌም ካለው አንድ ላይ መሄድ ስለማይችል ነው። ግን ሌላ ጌም ከከተታችሁ ውስጡ እንዳደልቱ ግን የኳስ ጌም ብቻ ከሆነ ያለው ሁለቱን የኳስ ጌም አንድ ላይ ማድረግ ስለማይችሉ መደለት ይኖርባችኋል። እኒህን ሶስት ፋይሎች ትደልታላችሁ። ጌም፣ ሴቭ ዳታ እና ቴክስቸር የሚለውን ፋይሎች ትደልቱታላችሁ ማለት ነው። እናም እነዚህን ሶስት ፋይሎች ደልታችሁ እንደጨረሳችሁ እንደዚህ ባዶ ይሆናል። ጌሙም ሴቭ ዳታውን ቴክስቸሩም አይኖርም። ትወጡና ወደ ቅድሙ ፋይል እንሄዳለን። ትልቁ ፋይል ላይ የፉትቦል 26 PSP ኒው አፕዴት የሚለው ፋይልን አንዴ ነካውና አንደኛ ላይ ቪው የሚለውን ነካዋለን። ከዛም እነዛ የቅድም የደለትናቸውን ፎልደሮች እዚህ ውስጥ እናገኛቸዋለን። ጌሙን፣ ሴቭ ዳታውና ቴክስቸሩን። ከዛም እነዚህን ፎልደሮች እናገኛቸዋለን። ከዛ ከጎን ነክተን እንደዚህ አንዴ ተጭነን እንይዝና ኮፒ እንወጣለን አንዴ። ከዛ PSP የሚለው ፎልደር ውስጥ እዚህ ውስጥ እንገለብጣቸዋለን ማለት ነው። ከልብጦ እስኪጨርስልን ድረስ ትንሽ መጠበቅ ይኖርብናል። እንደምትመለከቱት እነዚህን ፋይሎች ገልብጦ እንደጨረሰልን በቀጥታ ከዚህ አርካይቨር እንወጣና PSP አፕሊኬሽን ውስጥ እንገባለን ማለት ነው። እናም PSP አፕሊኬሽን እንደከፈተልን ጌሙን ፊት ለፊት ላይ እናገኘዋለን እዚህ ጋር። ወይንም እዚህ ጋር ካልመጣልን ጌምስ የሚለው ስንገባ እንደዚህ እናገኘዋለን። እዚህ ጋርም ካላገኘ ነው PSP ፎልደር የሚል እንፈልግና እዛው ስንገባ እናገኘዋለን ማለት ነው። ግን በቀጥታ ያመጣላችኋል እንደዚህ። ከዛም እንደዚህ ጌሙን ካመጣልን በኋላ አንዳንድ ነገሮችን PSP ላይ እናስተካክላለን። ሲቲንግስ የሚለውን ነክዋለን። ከዛም በኋላ የመጀመሪያው የሚመጣልን ግራፊክስ የሚለው ነው። ግራፊክስ የሚለው ላይ ዲስፕሌይ ሌአውት ኤንድ ኢፌክትስ የሚል አለ። ይሄኛው ማለት ነው። እሱን ነክዋለን አንዴ። ከዛም እንነካውና እዚህ ጋር ከዛም እንነካውና እዚህ ጋር አስፔክት ሬሾ የሚለው እንነካዋለን። ይሄ የጌሙን እንትኑን ነው የሚያጠብልን የሚያሳንስልን። እንደዚህ እናደርገው በጣም እንትን ይላል። ጌሙን የምናይበት ማለት ነው። ስክሪኑን ሞላ እናደርገዋለን ትንሽ። ደስ ካላችሁ ማድረግ ትችላላችሁ። ከዛ ቀጣይ ደግሞ የጌሙን ጥራት የምታስተካክሉት እዚህ ጋር ነው። እቺ ፕላስ ምልክቷን ተነኩና እዚህ ጋር ያሉት እንዳለ ጥራቶች ናቸው። ጌሙ ላይ ይጨምራሉ፣ ይቀንሳሉ፣ የሚቀንሱም አሉ። የተለያዩ ግራፊክሶችን ይሰጠናል። እናም ቅድም ያልኳችሁን ፋይል እዚህ ጋር ማስተካከል እንችላለን። እዚህ ጥራት ውስጥ እንዲኖር እዚህ ውስጥ ካሉት ውስጥ እዚህ ጋር ሼደርስ የሚል አለ። ይሄ ፎልደር የጥራቱ ፎልደር ነው። የለቀኩላችሁን ፋይል የጌሙን ጥራት ማስተካከያ ፋይል የሚለውን አንዴት ነኩትና አንደኛ ላይ ቪው፣ ከዛ ይሄው ሼደርስ የሚል አለ። እሱ ውስጥ ገቡና እነዚህን ፋይሎች አንዴ ነክታችሁ ከላይ ሁሉንም ሰሌክት ኦል የሚለውን ትነኩና ከዛ ኮፒ ትወጣላችሁ። PSP ወረድ ብላችሁ እዚህ ጋር ሼደርስ የሚለው ፎልደር ውስጥ ትከቱታላችሁ ማለት ነው። ከዛም በኋላ ትወጡና ወደ PSP ትሄዳላችሁ። እናም እዚህ ውስጥ ታገኟቸዋላችሁ ማለት ነው። መጨረሻ ላይ ይቀመጣሉ። ከዚህ ትወጣላችሁ። ከዛም በኋላ እዚህ ጋር አለ እንትን የሚልባችሁ ከሆነ ጌሙ የሚቆራረጥባችሁ ከሆነ የሚዝግ ከሆነ ወረድ ትሉና እዚህ ጋር ፍሬም ስኪፒንግ የሚል አለ። ፍሬም ስኪፒንጉን ኦፍ የሆነውን ነካ አድርጋችሁ አንድ ላይ ታደርጋላችሁ። ጌሙን ትጀምሩትና
ያለውን ፍጥነት አይታችሁ ድጋሚ ተመልሳችሁ መጣችሁ ወደ ፍሬም ስኪፒንግ ፍጥነት ከሌለው ብዙም 2 ላይ ማድረግ ትችላላችሁ። መቀነስም ከፈለጋችሁ 1 ላይ። ይሄኛው ጌሙን ያፈጥንላችኋል እንዳይዝግ ያደርገዋል ማለት ነው። ከዛም ደግሞ ያለው ኮንትሮልስ የሚለው ላይ ትገቡና ከታች ወረድ ብላችሁ ከዛም ወረድ ትላላችሁ። ከዛም ኤዲት ተች ኮንትሮል ሌአውት የሚለውን እሱን ትነኩታላችሁ። እዚህ ጋር የምትፈልጉትን ማስተካከል ትችላላችሁ። ኤክስ እና ኦን መቀየር ትችላላችሁ። እዚህ ጋር አሯን እዚህ ጋር የነበረችውን ወደዚህ ማምጣት ትችላላችሁ። እኔ እንደዚህ ስለሚመች እዚህ ጋር ያረኳት ትወጣላችሁ። እዚህ ጋር እንትኑን ማስተካከል ትችላላችሁ። ከዛ ደግሞ ሌላ አንድ ችግር አለ። ልክ ስትከፍቱት ጌሙን ትራክ ነገር ይሆንና አይከፍትላችሁም፣ ወይንም በሆነ በአረንጓዴ ወይም በሰማያዊ ነገር ያመጣላችኋል። እዚህ ጋር ፎቶን አደረገላችኋለሁ። እንደዛ የሚመጣ ከሆነ ሲስተም የሚለውን ትነኩታላችሁ። ሲስተም የሚለው ውስጥ ገብታችሁ ፋስት ሚሞሪ የሚል አለ። ይሄኛው ይበራል ብዙ ጊዜ ከበራ ማጥፋት አለባችሁ። እኔ አሁን አጥፍቼዋለሁ፣ ጌሙን ይሰራልኛል። ግን ካበራሁት ጌሙ ይበላሻል፣ አይሰራልኝ ይችላል። ፋስት ሚሞሪ የሚለውን አጥፉት ከበራ ማለት ነው። ከበራ ማጥፋት ነው። ከዛ ወጣችሁ ጌሙን መክፈት ነው። እንደምትመለከቱት ነው። ጌሙን ስከፍቱት በቀጥታ ይከፍትላችኋል። እናም ደግሞ በጌሙ ላይ የተለያዩ ተጫዋቾችን እንዴት ማዘዋወር እንደምትችሉ የመጀመሪያው ቻናሌ ላይ የሰራው ቪዲዮ አለ፣ ጌመር ዋን የሚለው ቻናል ላይ። እዛ ላይ የገብታችሁ ያንን ቪዲዮ ማየት ትችላላችሁ። እናም ጌሙ ይሄንን ይመስላል ሲከፍት። እንደምታዩት ነው ከፍቶልናል። ከዚህ በኋላ ከፍተን መጫወት ነው። ምንም የሚቀረን ነገር የለም። እዚህ ውስጥ አሉ መጫወት ብቻ ነው የሚቀረን። እናም በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳረሱ። ቻው።